ማለት ነው እኔ ቁርአንን በ18 ቀን ያከተምኩት በ18 ቀን ብዙ ሰው በ18 ወር ነው ይለኛል ግን በ18 ቀን ያከተምኩት እስቲ ድገመው እኔ ራሴ ለጆሮዬ ድጋሜ ልስማው ድገመው እስቲ ጉያ ኩደ ሰዴት ቀን አመት ነው ወር ቀን ሰምታችኋል ጻፉት እስቲ እሱ ያለውን እዚህ ስር እሺ ቀጥል አንተ በ18 ቀን ነው ቁርአንን ያከተምኩት ምክንያቱም ፍላጎቱ አለኝ በጣም ፍላጎት አለኝ ምን ነበር ምን መሰለህ ነባ እህታችን ራሱ ኢንተርቪው ላይ እንደነበረ እንዳየኸው ተገርማ ደውላ ኡስታዝ እስከ መጠየቅ ድረስ ደርሳ ነበረች እስቲ ቀንህን ሰዓትህን እንዴት ነበረ ያሳለፍካቸው በዛ ቀን ውስጥ እንዴት እንድትጨርስ ያገዘህ ነገር ኢንሻአላህ ኡስታዙ ተመደበልኝ ሻሃዳ ያስያዙኝ ናቸው እዚህ ኡስታዝ ጋር ቅራታ ብለው የላኩኝ ከዛ እንዳጋጣሚ ሄድኩኝና ነገርኳቸው ምንም ችግር የለውም እኛ እናቀራለን አለኝ ደስ ይለኛል አልኩ ጀመርን ከሱብሂ በኋላ እንቀራለን 3 ወር ነበር የተሰጠኝ ረፍት 3 ወር ነው ከዩኒቨርሲቲ ወደ ቤት 3 ወር ቢሾፍቱ ነው ይሄ ነገር የተፈጠረው ከዛን ኡስታዙ ጋር ሄድኩኝ ከፈጅር በኋላ እንቀራለን እስከ 4 ሰዓት ከዛ 4 ሰዓት ቁርስ ለመብላት ሄዳለሁ ከዛ ዙሁር ሰግጄም ምሳ አልሄድም ዙሁር ሰግደን እንቀራለን ከዛ ምሳ 8 ሰዓት አካባቢ ሄዳለሁ እሱንም በግድ ሂድ እያለኝ ነው ኡስታዙ አልሄድም አልፈልግም ከዛን ከ10 ሊደርስ አካባቢ 9 ሰዓት ላይ ይመጣሉ 3 አራተኛው ደግሞ ከ10 በኋላ ከ10 በፊት ከ10 በኋላ በቀን 4 ነው መቀራይ ነበር